የዛኔ የ10ኛ ክፍል ተማሪ ነበርኩኝ። አንድ ብዬ ወደ ሶሻል ሚዲያ ስመጣ ምንም ነገር አላውቅም። አብዛኛውን ሰዓቴን ስክሮል በማድረግ አጠፋ ነበር። ከዛም ባለፈ ከጓደኞቼ ጋራ ወክ ብለን መውጣት፣ ፑል ቤት መዋል፣ የተለያዩ ቦታዎች ላይ ሰዓቴን ሳጠፋ ነበርኩ። ሆኖም ግን ከእንደዚህ አይነት ላይፍ ሳይክል እንደወጣ የረዱኝን 4 ምክሮች የምነግራችሁ ይሆናል። ሰላም ለማታውቁኝ ሰዎች ለታባላለሁ። እዚህኛው ቻናል ላይ ስለ ፐርሰናል ዲቨሎፕመንት እና ፕሮዳክቲቪቲ ስለምናወራ እንደዚህ አይነት ኮንቴንቶች የሚመቻችሁ ከሆነ ሰብስክራይብ በማድረግ ጀምሩ። ቆየም ዘገየም የተማርኳቸው ነገሮች ውስጥ አንዱ ኤቭሪባዲ ኢዝ ኖት ዩር ፍሬንድ። እኔ ሲመስለኝ የነበረው ሁሉም ሰው ከጎኔ ሲሆን፣ ሁሉም ሰው ጓደኛዬ፣ ሁሉም ሰው ደግሞ ወዳጄ ይመስለኝ ነበር። ስለዚህ የማስበው ነገር ሁሉ ሳይቀር እንዲሁም በዙሪያዬ ለሚገኙ ነገሮች ሁሉ አወራ ነበር። ይሄ በጣም ትልቁ ከሰራኋቸው ስህተቶች ውስጥ አንዱ ነበረ። ሁለተኛ ብቻህን መሆን መለማመድ። እኔ ይሄ ነገር ከገባኝ በኋላ አብዛኛውን ሰዓቴን ብቻዬን በመሆን የተለያዩ ኮርሶችን በመውሰድ የተለያዩ ነገሮችን በመማር ጊዜን ስጠቀመው ነበር። ብቻዬን ሆኜ በወሰንኳቸው ውሳኔዎች ውስጥ በጣም የጠቀሙኝ የቪዲዮ ኤዲቲንግ እና የሶሻል ሚዲያ ማኔጅመንትን ኮርስ ከወሰድኩ በኋላ አሁን ላይ ቪዲዮ ኤዲቲንግ እና ሶሻል ሚዲያ ማኔጅመንትን ከተማርኩ በኋላ የራሴን ሰርቪስ ፕሮቫይድ እያደረኩ እገኛለሁ። ሶስተኛው ታይም ማኔጅመንት ነው። በዚህ ዙሪያ ያላየሁት ቪዲዮ የለም። ከውስጥም ከውጭም ብዙ ቪዲዮዎችን አይቻለሁ። ነገር ግን ከነዛ ውስጥ የጠቀሙኝ የተለያዩ ኮንሰፕቶች ወስጃለሁ። ከዚህ በፊት ቻይናዎቹ ታይም ኢስ ጎልድ ሲሉ ነበር። አሁን ላይ ግን ታይም ኢስ ላይፍ ወደሚለው ተቀይሯል። ስለዚህ እዚህ ምድር ላይ ታይማችሁን የሚተካላችሁ ነገር የትም እንደማታገኙ ልንገራችሁ። ሰዓታችሁን ተጠቅማችሁ የፈለጋችሁትን ነገር መግዛት ትችላላችሁ። እዚህ ዓለም ላይ ያለውን ነገር ሁሉ መግዛት ትችላላችሁ። ነገር ግን ባላችሁ ነገር ታይማችሁን መመለስ አትችሉም። እርግጠኛ ሆኜ የምነግራችሁ ታይማችሁን ተጠቅማችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። አራተኛውና የመጨረሻው ቢ ሃርድ ወርክ። መማር ሊሆን ይችላል፣ መስራት ሊሆን ይችላል። የፈለጋችሁትን ነገር ብሰሩ ወጥራችሁ መስራት አለባችሁ። እውነቱን ብነግራችሁ እኔ ከዚህ በፊት ወይ ስራ ስሰራ ወይ ደግሞ ስማር ለፋሚሊዎቼ ነው የምማረው ወይ ደግሞ ለቤተሰቦቼ ሁሉ ነው የምማረው ብዬ ነው የማስበው። ነገር ግን ይሄኛው ኮንሰፕት በጣም የተሳሳተ ኮንሰፕት ነበረ። ቆይቶ ቢገባኝም የገባኝን ነገር ልንገራችሁ። በማርም ብሰራም ለራሴ ስለሆነ እዚህ ምድር ላይ ሰርቫይቭ ሳደርግ ብሰራም ብማርም ለራሴ እንደምሰራና ለራሴ እንደምማር በጣም ገብቶኛል። ስለዚህ ስራም ላይ ወይ ደግሞ ትምህርት ላይ ስወጣ ኖ ሬስት ኖ ዌስት ብዬ ነው የምጀምረው። ይሄንን ደጋግሜ ወደ ጭንቅላቴ ሳመጣው ጭንቅላቴ ያን ነገር አዳፕት ከማድረግ የተነሳ ሁልጊዜ ዌስት ሬስት የሚለውን ኮንሰፕት በጣም ሸምድጄዋለሁ። ስለዚህ እናንተም እነዚህን ኮንሰፕቶች ራሳችሁ ላይ አፕላይ ብታደርጉ ተጠቅሙበታላችሁ ብዬ አስባለሁ። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። የምትፈልጉት ቪዲዮ ካለም ኮሜንት ላይ አድርጉልኝ። እንግዲህ እዚህ ቻናል ላይ በጣም ቆይቻለሁ። ቪዲዮ ከለቀኩኝ ሚኒመም 2 ሳምንት አካባቢ ነው። ስለዚህ እዚህ ቻናል ላይ በቀጣይ ቪዲዮ ስለምሰራላችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ብታደርጉ እኔን ሞቲቬት ስለሚያደርገኝ ላይክ፣ ሰብስክራይብ በማድረግ ሌላኛው ቪዲዮ እንዲደርሳችሁ ጠብቁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ